In the moral world, you missed a salah. You woke up late. You didn't pray Fajr. በስነ ምግባር ዓለም ውስጥ አንድ ሶላት አመልጦት ዘግይተው ነቅተው የሱቢን ሶላት ሳይሰግዱ ቀርተው ከዚያም ቆይተው ቢሰግዱ በዚያው ዕለት ደግሞ የሥራ ቃለ መጠየቅ ቢኖርቦትና ውጤቱ ባይሳካላችሁ ይህ የሆነብኝ ሶላት ስላመለጠኝ ብለው ያስባሉ። ለዚህ ጥያቄ መልሱ ሊሆንም ይችላል ላይሆንም ይችላል የሚል ነው። ይህንን በእርግጠኝነት የሚያውቅበት ምንም አይነት መንገድ የለም። እርሱም ሆኖ ሌላ ማንኛውም ሰው ሊያውቀው አይችልም። ነገር ግን እርሱን የሚረዳውትና እኔንም የሚረዳኝ ነገር ቢኖር አላህ እኔ ባሪያዬ እንደሚጠረጥረኝ እንደሚያስበኝ ነኝ ማለቱ ነው። አላህ የሱብሂን ሶላት ስላመለጣችሁ እየተበቀላችሁ እንደሆነ ካስባችሁ አላህ ለእናንተ ያስባችሁት አይነት ይሆናል። እዚህ ላይ ላጎላ የፈለኩት ነጥብ ግን የእምነታችን ኢማናችን ሚና ምንድነው? አማኞች በመሆናችን አላህን ማመናችን በፈተናዎችና በመከራዎች ጊዜ ያለንን የመቋቋም ችሎታ እንዴት ይረዳናል? እንደ አማኝ ለመከራዎች ምን አይነት ምላሽ መስጠት አለብን? ለብዙ ሰዎች ይህ ጉዳይ ከአላህ ሱብሓነሁ ወተዓላ ጋር ያላቸው ግንኙነት ምን ያህል እንደተረዱት ይወሰናል። ቁርአን በሁለት መጥፎ ሁኔታዎች መካከል ያለውን ልዩነት በጥበብ ይለያያል። የመጀመሪያው ከእርሱ ቁጥጥር ውጭ የሆነ መጥፎ ሁኔታ ነው። ለምሳሌ በጎርፍ አደጋ ውስጥ ቢገቡ ጎርፉን እርሱ አላመጡትም። በዚያ አካባቢ መኖሯ ብቻ ነው። ለማምለጥም ምንም መንገድ አልነበራውትም። ይህ ሙሉ በሙሉ በአላህ የተወሰነና እርሱ ምንም ድርሻ የሌለበት ነው። ይህ ግን የዜና ዘገባ ሰምቶ ትልቅ ማዕበልና ሱናሚ እየመጣ ነውና ከተማዋን ለቃችሁ ውጡ ተብሎ እየተነገረው ባህር ዳርቻውን ለማየት ጥሩ ጊዜ ነው ብሎ ወደዚያ ሄዶ አደጋ ለሚደርስበት ሰው አይሰራም። እንዲህ አይነቱ ሰው አላህ የወሰነብኝ ነው ማለት አይችልም። አላህ በዚህ ጉዳይ ላይ ግልጽ ነው። ሱብሓነሁ ወተዓላ እንዲህ ይላል፣ ከመከራ የሚደርስባችሁ ነገር ሁሉ በገዛ እጆቻችሁ በሰራችሁት ጥፋት ምክንያት ነው። ሁኔታውን በዚህ መንገድ ብቻ ማሰብም ሌላ ችግር አለው። ለምሳሌ በደረጃ ላይ ሲወርዱ ተንሸራተው ቢወድቁ ምናልባት አንድ ወንጀል ሰርቼ ይሆናል አላህም እጄን ሰብሮ ትምህርት እየሰጠኝ ነው ብለው እያንዳንዱን አጋጣሚ ከአንድ ምክንያት ጋር ማያያዝ ወደ ጽንፍ መሄድ ነው። አማኞች ወደ ሁለት ጽንፎች ሊሄዱ ይችላሉ። አንደኛው ጽንፍ ሁሉም ነገር በአላህ ምክንያት ነው፣ እኔ ምንም ድርሻ የለኝም የሚል ነው። የደረሰብኝ ነገር ሁሉ በአላህ ፈቃድ ነው ብሎ ያምናል። ለምሳሌ አንድ ተማሪ ሳያጠና ቀርቶ የቤት ስራዎቹን ሳይሰራ ቢወድቅና ከትምህርት ቤት ቢባረር ምን ላድርግ የአላህ ቀድር ነው በማለት አላህን ተጠያቂ ያደርጋል። በሌላኛው ጽንፍ ደግሞ ሁሉንም ነገር በራሱ ላይ የሚያሳብብ አማኝ አለ። አላህ ይህን የሚያደርግብኝ እኔ መጥፎ ስለሆንኩ ነው ይላል። በዙሪያው ያሉ አላዋቂ ሰዎችም አንዳንድም የራሱ ቤተሰቦች መተው ይህ የሆነብህ መጥፎ ልጅ ስለሆንክ ነው ለአማቾችህ ጥሩ ስላልሆንክ ነው እያሉ ሊያባብሱት ይችላሉ። አይሆንም፣ የመኪና አደጋ የደረሰብኝ ሌላው አሽከርካሪ ቀይ መብራት ጥሶ ስለመታኝ እንጂ ከባለቤቴ ጋር ስለተጣላሁ አይደለም። ሰዎች ግን አላህ ዘንድ ኢሜይል የተላከላቸው ይመስል አላህ ይህን ያደረገው በዚህ ምክንያት ነው ሊዋችኋል። ቁርአን በሁሉም ነገር ላይ ሚዛናዊነትን ይሰጠናል። ይህ ሚዛናዊነት ከሌላችሁ በህይወታችሁ ውስጥ ሰላም ታጣጣላችሁ። የአላህን በማውሳት ልቦች ይረጋጋሉ ለሚለው ቃል ሌላ ትርጉም ይሰጣል። የአላህ መጽሐፍ ቁርአን አላህ ከእኛ ጋር እንዴት እንደሚገናኝ ያብራራል። ዝም ብለው ሱብሃንአላህ ወይም አልሐምዱሊላህ ቢሉ እንኳን አላህ ከእርሱ ጋር ስላለው ግንኙነት ያላችሁ ግንኙነት የተሳሳተ ከሆነ ሰላም ላያገኙ ይችላሉ። አካላዊው ዓለም ምክንያትና ውጤትን መረዳት ቀላል ነው። በመኪናው ውስጥ ከነዳጅ ይልቅ ውሃ ቢጨምሩና መኪናው ባይሰራ ይህ የአላህ ዕቅድ ነው ማለት አይችሉም። ሁልጊዜ ጣፋጭና ጎጂ ምግቦችን እየበሉ በ45 ዓመቶ የስኳር በሽታ ቢኖርብዎት ይህ ከአላህ የመጣ ፈተና ነው አይባልም። ይህ የእርሶ መጥፎ ያመጋተብ ውጤት ነው። ወደ ስነ ምግባሩ ዓለም ስንመለስ ሶላት አመልጦት በዚያው ቀን የሥራ ቃለ መጠየቅ ባይሳካላችሁ ይህ የሆነው ሶላት ስላመለጠኝ ነው ለሚለው መልሱ ሊሆን ይችላል ላይሆንም ይችላል። እርሶ የሚረዳውት ነገር አመለካከታቸው ነው። አላህ ተበቀለኝ ብለው ካሰቡ አላህ ለእርሶ እንደዚያው ይሆናል። ነገር ግን ጥረቴን አድርጌያለሁ ይህ ሥራ ለእኔ ጥሩ ቢሆን ኖሮ አላህ ይሰጠኝ ነበር ብለው ካሰቡ አላህ ለእርሶ እንደዚያው ይሆናል። ስህተት ስንሰራ የእኛ ሥራ አላህ እስኪበቀለን መጠበቅ አይደለም። አላህ ብዙውንም ይቅር ይላል። በአካላዊው ዓለም ከሁለተኛ ፎቅ ቢዘለሉ እግሮ ይሰበራል። አላህ ዛሬ ሱቢ ሰግደሃልና አይሰበርም አይልም። ነገር ግን በመንፈሳዊው ዓለም ወንጀል ስንሰራ አላህ ወዲያውኑ አይበቀለንም፣ ብዙውን ይቅር ይላል። ይህንን በውስጣችሁ ማዳበር አለባችሁ። ይህንን ርዕስ ያነሳውበት ምክንያት በኡማው ውስጥ በየቀኑ ከሚፈጸሙ ትልልቅ መንፈሳዊ ወንጀሎች አንዱ በወዳጅ ዘመዶች መካከል የሚፈጸመው በመሆኑ ነው። ወላጆች፣ ባለትዳሮችና እህትማማቾች በአላህ ስም እርስ በርሳችሁ መጥፎ ቃላትን ይወራወራሉ። አላህ ይቀጣሃል፣ አላህ ይበቅልሃል ይላሉ። አላህን ልክ እንደ ቁጣ መሳሪያ ይጠቀሙበታል። ብዙ ልጆች ከቤተሰቦቻቸው አላህ ይቀጣሃል የሚል ቃል ብቻ ስለሚሰሙ ከእርሱ ይርቃሉ። አላህ መሐሪ ነው ሲባሉ ለማመን ይከብዳቸዋል። አላህ ራሱ
እናንተን በመቅጣት ምን ያገኛል ይላል። ሰዎች በመከራ ውስጥ ሆነው አላህ እየጎዳቸው እንደሆነ ያስባሉ። እኔ ራሴ ወደ ማሌዥያ ስመጣ ከዚህ በፊት አጋጥሞኝ የማያውቅ የጉሮሮ ህመም አጋጥሞኝ ነበር። በጣም አብጦ መተንፈስ እስኪያቅተኝ ደርሶ ሆስፒታል ገባሁ። ቀዶ ጥገና ያስፈልግሃል ተባልኩ። እንዴት ፕሮግራሜን ሰርዣለሁ ብዬ ሳስብ አንድ ባልደረቢያዬ ለአንተ አሁን ከዚህ የሆስፒታል አልጋ የተሻለ ቦታ የለም፣ ይህ የአላህ ዕቅድ ነው አለኝ። ያኔ ነው አዎ ይህ በእኔ ሳይሆን በአላህ የታቀደ ነው ብዬ የተረጋጋሁት። አላህ አንድን ነገር ሲያቅድልን ህመም ቢኖረውም እንኳን ከፍቅር ውጪ ለሌላ አያደርገውም። አላህ ከእኛ በላይ ይወደናል፣ ከእኛ በላይ ያስብልናል። መከራ ሲመጣ አላህን መተራጠር እንጀምራለን። በዚህ አስቸጋሪ ጊዜ በአላህ ረህማንነት አዛኝነት ማመን ከቻሉ አላህ ትልቅ ስጦታ ይሰጦታል። ምን አይነት ስጦታ? ጤና፣ ገንዘብ ወይስ ከችግር ማምለጥ? የዚህ ዓለም ችግሮች መጥፋታቸው አይቀርም። ችግሮች በኢማን ምክንያት የሚጠፉ ቢሆን ኖሮ ለነቢያት ይጠፉላቸው ነበር። ነገር ግን የነቢያቱን ህይወት ስታጠኑ ከችግር ወደ ችግር ነው ያልፉት። ለምሳሌ ዩሱፍ አለይሂ ሰላም ከልጅነቱ ጀምሮ በችግር ውስጥ ነበር። በመከራ ውስጥ ሆነው በአላህ ላይ ሙሉ ኢማን ስትጥሉ ሰዎች አላህ ጠልተዋል ሲሉት፣ እርሶ ግን አላህን መውደዱን ስትቀጥሉ አላህ የሚሰጠው ትልቅ ስጦታ ልቡን ይመራለታል፣ ልቡን ያረጋጋለታል የሚለው ነው። የገንዘብም ሆነ የጤና ችግሩ ቢፈታ ከዚያ ስጦታ ከቀልብ መረጋጋት ጋር የሚተካከል ምንም ነገር የለም። None of the good things in this life are worth anything compared to that one gift.